ኢትዮጵያ ውስጥ ስናድግ ስለ ቪየትናም በምዕራባውያን ሚዲያ የሰማነው የጦርነት የአደጋ ኋላ የቀረች ሀገር እንደሆነች ነው። ነገር ግን እንደ አንድ ኢትዮጵያዊ እግሬ በረገጠ ቅጽበት የተለየ ነገር ተመለከተ። በምዕራባውያን ሚዲያ የምትፈራ እንጂ የምትጎበኝ እንዳልሆነች በተደጋጋሚ የተነገረላት ሀገር ውስጥ ስገባ ያገኘሁት ነገር ፍጹም የተለየ ነበር። በህይወት የተሞሉ ደማቅ ጎዳናዎች፣ ልክ እንደ ሀገራችን ባህል እንግዳ ተቀባይ ህዝቦች፣ ምድራዊ ገነት የሆነ ተፈጥሮ፣ አስገራሚ ታሪክና ወግ እንዲሁም አስደናቂ ህዝቦች ያሏት ሀገር። ዛሬ የዌስተርን ሚዲያ የማያሳያችሁን የቪየትናም ገጽታ በዚህ ቪዲዮ እንድታዩት አደርጋለሁ። አሁን ነው ገና ሆቴል የደረስኩት እዚህ ወደ ቪየትናም መምጣት። ከዚህ በፊት ግን ቀን ላይ ቀረጻ ላይ ስለነበርኩኝ ኤርፖርት በጊዜ አልደረስኩም። ፍላይቱ እንደምንም ተሯሩጬ ካሜራዬን አስፈቅጄ እስክገባ ድረስ በጣም ጊዜ ወስዷል። ግን የሚገርመው ደግሞ ከፕሌኑ በጊዜ ደርሻለሁኝ ማለት ነው። ስለዚህ ላጌጄን ወደ መጨረሻ አካባቢ ነው ያስላኩት። የኢትዮጵያ አየር መንገድ ለመጀመሪያ ጊዜ ቀጥታ ከአዲስ አበባ ሃኖይ ያደረገው በረራ ነበር። ቪየትናም ደርሰናል። የመጀመሪያ የኢትዮጵያ ኤርላይንስ ፍላይት ነው። እዚህ ታሪክ ውስጥ ተሳታፊ ሆነናል ማለት ነው። በአጋጣሚ እንደምታዩት ይህ ሽንት ቤቱ ነው። ማንም የለም። ስቲከር ነው ቪዛቸው። እሱ ነገር በጣም ደስ ይላል። ግን የቪዛና የኢሚግሬሽን ጣጣ እንደጨረስኩ ሻንጣዬን ጠበቅኩኝ። ብጠብቅ ማግኘት አልቻልኩኝም። በቃ በትክክል ላጌጄ እንደጠፋ አወቅኩኝ ማለት ነው። አሁን ፎርማስ ሞልተውኝ ስናገኘው ሆቴል ላይ እንልክልሃለን ብለውኝ ዋትስአፕ ላይ ኮሚኒኬት እያደረጉኝ ነው። በጣም አናደውኝ ነበረ። ከዚህ መምጣቴ በጣም ደብሮኝ ነበረ። በቃ አስቡት፣ ሙሉ ልብስ የዛ ጋር ነው ያለው፣ ትራይፖድ የዛ ጋር ነው ያለው፣ ጫማዎቼ አሁን አንድ ጫማ፣ አንድ ቲሸርት፣ የሌሊት ልብስ የለኝም። በምን እንደምተኛ አላውቅም ዛሬ። ሃኖይ በቪየትናም ሰሜናዊ ክፍል ትገኛለች። የቪየትናም ዋና ከተማም ነች። ስንመጣ ጭር ያለ ነገር ነበር የሚታየው፣ ግን ይሄን የምታውቁት አይነት ስሜት ይሰማ ነበር። ወደ ከተማው እየገባን በመጣን ቁጥር ስሜት እየተቀየረ ከተማውን እየወደድኩት፣ ሞተረኞቹ ሰዎች፣ አለባበሳቸው፣ ካልቸራቸው፣ የህንፃው አሰራር፣ አንቲክ ነገር በጣም ነው የምወደው። በቃ አይዲያ የላቸውም እና ዘመናዊ ነገሮቻቸውንም ሲሰሩ አንቲክነቱን አይለቁም እና በጣም ነው የሚያምረው። በቃ አይዲያ የላቸውም። እንዴት እንደወደድኩት ገና ካሁኑ። ሃኖይ ለብዙ ዘመናት የቆየ ታሪክን ከዘመናዊ የከተማ ህይወት ጋር አጣምራ የያዘች ልዩ ድባብ ያላት ከተማ ናት። እኔ ደግሞ ገና ካሁኑ በማየው ነገር ወድጃታለሁ። በጣም ነው የሚያምረው። በጣም ሃኖይ ከተማ በጣም የምትታወቀው አሁን በምገኝበት በዚህ ኦልድ ኳርተር በሚሉት ሰፈራቸው ነው። ይህ የድሮ ድባብ ያለው ሰፈር በደንብ እስካየው በጣም ነው የጓጓሁት። የሚገርማችሁ ደግሞ ሆቴላችን እዚሁ አካባቢ ነው። ኦኬ፣ እሺ፣ ከሩም ቱር እንጀምራለን። ምን እንዳለ ላሳያችሁ። ሆቴሉ ቡቲክ ሆቴል የሚሉት አይነት ሲሆን ጠበብ ያለ ቦታ ላይ የተሰራ ነው። ውስጡ የሃኖይ ከተማ ድባብ ጋር የሚስማማ ዲዛይን አለው። እናም በጣም ወድጄዋለሁ። ሆቴሉ ከተሰራ 10 ዓመት ሆኖታል። ግን ኤቭሪዴይ ፍሬሽ ነው፣ ኤቭሪዴይ አዲስ ነው የሚለው። ግን ልክ እንደገባችሁ ደግሞ የሚሸተው ሽታ በጣም ነው ደስ የሚለው። በቃ መዓዛው በጣም ነው የሚገርመው። ሽንት ቤቱ ይህንን ይመስላል። በጣም የሚያማምሩ 2 ላይቶች እዚህ ጋር አሉ። ከዛ እነዚህን የመሰሉ ቆንጆ ሲንክ አለ። በጣም ነው የሚያምረው ሲንኩ። ሻወሩ ቦታ ይህንን ይመስላል። ከዛ ወደዚህ ስንመጣ ደግሞ የፊት መስታወታችን እናገኛለን ማለት ነው። በጣም ኦብሰስ ሊሆንኩት ደግሞ ያችኛዋ ላምፕ ላይ ነው። በጣም ደስ ትላለች። ሌላው ሁሉም ላይቶች ይሰራሉ። ግድግዳው ላይ ደግሞ 2 አርትወርኮች አሉ። ይሄ ሃይላንዳቸው ነው። በራሳቸው ብራንድ ነው ያሰሩት። ሌክዠሪ ውሃዎች አሉ አይደለ? እነሱን የሚመስል ቅርጽ ያለው ላስቲክ ነው ያለው። የምወደው ነገር ፎቶ ቡክ አላቸው። እዚህ ውስጥ ላፕቶፕ እና ቻርጀር ብቻ ነው ያለው። በቃ ሌላ ምንም ነገር የለም። እንግዲህ ምን ላደርግ እንደምችል አላውቅም። ፈጣሪ ብሎ ደግሞ እቃዬ ቢገኝ ደስ ይለኛል። በዚህ ነገር ተረብሼ የመጣሁበትን ነገር ሳላሳካ ማለፍ አልፈልግም። እናንተም ሼር፣ ፎሎ፣ ላይክ እያደረግ ቲክቶክ መስራት ከጀመርኩኝ ጊዜ ጀምሮ ሰብስክራይብ የምትለውን ቃል እየረሳኋት ነው። ወደ ዩቲዩብ መልሱኝ። በምሽት የሃኖይ ከተማ ህይወት ምን እንደሚመስል እንመልከት። ያለውበት ይህ ጥንታዊ ሰፈር የከተማዋን ባህላዊ ድባብ በሚገባ ያሳያል። የምትመለከቱት የሞተር ሳይክሎች ግርግር፣ ጎዳና ላይ የሰዎች ብዛት ለእነርሱ የሁል ጊዜ ኑሯቸው ነው። የሃኖይ ነዋሪዎች ኑሯቸውን በአብዛኛው በጎዳና ላይ ስለሚያሳልፉ እዚህ መገኘት ለየት ያለ ስሜት ይፈጥራል።
ከመጣው ጀምሮ ይህንን ህንፃ በተደጋጋሚ እያየሁት ስለነበረ ወደ ውስጥ ገባን። የሚያማምሩ ልብሶችን ማየት ጀመርኩ። ልብሶቹን በጣም ነው የወደድኳቸው። ዋጋቸውን ላስረዳችሁ። የቲሸርት በእነርሱ ሀገር ወደ 600,000 ብር ገደማ ነው። እኔ ይህንን ቪዲዮ በምሰራበት ጊዜ ባለው ምንዛሬ 3250 ብር እንደማለት ነው። ይህ ሱሪ ደግሞ 5400 አካባቢ። የታወቀ ብራንድም ነው። ቬትናም ላይ ኑሮ በጣም ርካሽ ነው ሲባል ሰምቻለሁ። እርሱን ወደፊት የምናየው ይሆናል። ምናልባት አንድ ቀን በኢትዮጵያ ወይም አዲስ አበባ ጎዳናዎች ላይ እንደዚህ አይነት ጤናማ የሆኑ ህዝቦች ቤተሰቦቻቸውን ሲያጫውቱ፣ ፍቅረኛሞች ወቅት ሲያደርጉ፣ በቃ በየቀኑ ሆሊዴይ የሆነ በቃ በዓል የሚመስል ፌስቲቫሎችን ሲያከብሩ የምናይበት ጊዜ ቅርብ ይሆናል ብዬ ተስፋ አደርጋለሁ። በጣም ነው የሚያስቀናው። ሁሉም ለቀረጻ የወጡ ይመስል በጣም ነው ልብሶቻቸው የሚያምሩት፣ አለባበሳቸው በጣም ነው የሚገርመው። ደስተኞች ናቸው፣ ይስቃሉ፣ ይጫወታሉ። በምሽት አሁን ከምሽቱ 3 ሰዓት ነው 4 ሰዓት አካባቢ ነው እና በጣም ነው ደስ የሚለው። በቀጣይ ራት ለመብላት አንድ ሬስቶራንት ውስጥ ገባን። በጣም ኤክስፔንሲቭ የሆነ ሬስቶራንት ላይ ነው ያለነው፣ ግን በጣም ነው የሚያምረው። ግን የገንዘባቸው ምንዛሬ ስላለመድ ነው እዚህም እስክንለምደው ድረስ አስደንግጦን ነበር። ወይን 2 ሚሊዮን፣ የቬትናም ዳንግ፣ በርገር 500,000፣ 700,000። ስሜቱ እንደሚመስል ታውቃላችሁ? የምግብ ሜኑ የምታነቡ ሳይሆን የጨረታ ሰነድ የምታገላብጡ ነበር የሚመስለው። ሚሊዮነር ኢትዮጵያ ውስጥ በጣም ሀብታም ነው። ከዚህ ግን ድሃዎች ሚሊዮነር የሆኑባት ሀገር ነው። በሚቀጥለው ቀን ሃኖይን ለቀን ኒንቢን ወደምትባል ሌላኛዋ የቬትናም ግዛት ሄድን። ኒንቢን የሚባል ከተማ ውስጥ ነው ያለው። ኒንቢን ለማመን በሚከብዱ የተፈጥሮ ውበት፣ ታሪክና ባህል የታደለች አስገራሚ ታዋቂ የቱሪስት መዳረሻ ነች። ዛሬ ኒንቢንን በማየት ነው የምንውለው ጋይስ። ከሃኖይ ከተማ የ2 ሰዓት ጉዞ አድርገን አሁን ያለውበት ቦታ ሁላችን ቬትናም የምናውቃት አይ ቲንክ በቬትናም ዋር ነው። ኒንቢን በውብ ተፈጥሯ ብትታወቅም በቬትናም ጦርነት ወቅት ከፍተኛ ጉዳት ከደረሰባቸው አካባቢዎች አንዷ ነበረች። በአካባቢው የሚኖሩ ሰዎች አሁንም ድረስ በሚሰማቸው ጥልቅ ጉዳት ተሸክመዋል። በዛን ጊዜ እየተጎዱ ሰዎች አሉ። እስከ 2 ሚሊዮን የሚሆኑ አንድ ጄኔሬሽን ብቻ አይደለም 2-3 ጄኔሬሽኖች ሰውነታቸው ተጎድቷል እና በዛ ጉዳት የደረሰባቸው ሰዎች መንግስት ድጋፍ እያደረገላቸው የሚሰሩትን ስራ አርት ለቱሪስቶች እንዲሸጥ በማድረግ ያሉትን ነገር ነው የምናየው የምንጎበኘው። ይህ አካባቢ በአሜሪካ የጦር ኃይል ኤጀንት ኦሬንጅ የተባለ ኬሚካል የተረጨ ሲሆን እስካሁን ድረስ በትውልዶች የአካል ጉዳተኝነትንና ካንሰርን ጨምሮ የረጅም ጊዜ የጤና ችግሮችን አስከትሏል። ስራዎቻቸው በጣም ቢያማምሩ አካባቢው የቱሪስት ቦታ ስለሆነ ልብሶቻቸው ውድ ናቸው። ይሄ ነገር እኛም ሀገር አለ አይደለ? አካል ጉዳተኞች አርቶች፣ የእናቶች አርት። ከዚህ የተለየ ነገር ያገኘሁት ምንድነው? ጥንቅቅ ያሉ ናቸው ማለት ጥንቅቅ ያሉ የምር አርት ዝም ብሎ ለመደገፍ ብቻም ሳይሆን በትክክል ልብሶቻቸው በጣም ነው የሚያማምሩት እና እነዚህ በእጅ የተሰሩ ነገሮች ናቸው። ይኸው ተመልከቱት እንዴት እንደሚያምር። አሁን ደግሞ ያለሁት ጌጣጌጥ የሚሰራበት ቦታ ነው። የንጉስ ዲንቴን ሆንግ ቤተ መቅደስን ለመጎብኘት በብስክሌት እየሄድኩኝ ነው። እዚህ አካባቢ ከመጣችሁ ስትፈልጉ በብስክሌት ስትፈልጉም ደግሞ በተዘጋጀ የቱሪስቶች ባስ ወደ ቦታው መሄድ ትችላላችሁ። እኔ ከቦታው ጋር የተለየ ስሜት እንዲኖረኝ በብስክሌት መሄድ መረጥኩኝ። በቃ በዚህ ገጠራማ ቦታ ብስክሌት እየነዱ ይህንን ማሳለፍ እንዴት መባረክ መታደል እንደሆነ በቃ ሀሳቤ ሊገልጸው አልቻለም። በጣም ነው ደስ የሚለው። ያለውበት ቤተ መቅደስ ለመጀመሪያው ንጉስ ዲንቴን ሆን የተገነባ ነው። ይህ ቤተ መንግስት ለቬትናም የመጀመሪያው ንጉስ ክብር የተገነባ ከመሆኑም በላይ የታሪክ የባህልና የስነ ህንፃ ውበትን አጣምሮ የያዘ የተቀደሰ ስፍራ ነው። ይህ ቤተ መንግስት የተገነባው በ17ኛው ክፍለ ዘመን ነው። ከዚህ በኋላ ብዙ ጊዜ እድሳት ተደርጎለታል።
መጀመሪያ አካባቢ በቻይና ተወራ ነበር። ቻይና ቬትናምን ከ1000 ዓመታት በላይ ገዝታለች። ይህ ንጉስ ታዲያ ከቻይና ቅኝ ግዛት ቬትናምን ነጻ አውጥቷል። የቻይና ወረራ ነጻ እንደወጡ የራሱን ስርወ መንግስት መሰረተ። ይህ ንጉስ ዳይኮ ቤት የተባለ የፊውዳል ስርዓት ያቋቋመ በጣም ታላቅ መሪያቸው ነው። ከዛ በፊት በድህነት ነበር ይኖሩ የነበሩት፣ እንዲሁም በወረራ ድረስ ነበር ይኖሩ የነበሩት። ይህ ቦታ በጣም በጥንቃቄ የተያዘ ነው እና ደግሞ የእሱን ቅርሶች፣ እቃዎች ለዓለም እያስተዋወቁበት ይገኛል ማለት ነው። እንዴት እንደሚያምር አላቅም። እንዴት እንደሚታያችሁ እንደሆነ ይሄ ይታየኛል። እኔ ራሴን መግለጽ አቅቶኛል። በቃ ስሜትን መግለጽ አቅቶኛል። ከ2-3 ሳምንት በፊት በጣም በስራ ቢዚ ነበርኩኝና እግዚአብሔር ደግሞ አሁን በዚህ እንድደሰት ስላደረገኝ በጣም ነው የማመሰግነው። ሄሎ በጣም የሚገርሙ ሰዎች ናቸው፣ ምስኪኖች ናቸው። በጣም በቃ የሚገርም ነው እና ይሄ የገበሬዎች አካባቢ ነው። እዚህ አካባቢ በብዛት የሚገኘው ፍየል ነው። አሁን ደግሞ ሬስቶራንት ገብተን የፍየል ስጋ እንበላለን። ዋና ምግባቸው ፍየል ነው። እየቀረጸ ነው በሚዲያ ስጋጭ እየሳቁ ነበር እንደዚህ ልጆች። ከዓመታት በፊት ይህ ስፍራ በጦርነት ምክንያት በጣም አስፈሪ ነበር። አሁን ደግሞ በጣም ሰላማዊና ውብ የቱሪስቶች መዳረሻ ሆኗል። ኢትዮጵያ ውስጥ እንደዚህ አይነት ተራራማ ቦታዎች በአግባቡ ብንጠቀመው ተመልከቱ ምን ያክል ቱሪስት ሊገባ እንደሚችል ማለት ነው። በነገራችን ላይ በጣም የሚጣፍጥ ምግብ ነው ያላቸው። ምሳ ከበላን በኋላ እዚሁ ኒንቢን ውስጥ የሚገኝ ትራንጋን የተባለ ቦታ ለማየት ሄድን። እሺ ጋይስ አሁን ደግሞ ያለነው ኒንቢን ባላት ግዛት ውስጥ አንደኛው ነው። ትራንጋን ይባላል። የአካባቢ ገበሬዎች የባህላዊ ጀልባ ሽርሽር አለ እዚህ አካባቢ። እንደምታዩት ደግሞ በጣም የተረጋጉ ወንዞችና በጣም በሚያማምሩ ድንጋማ ተራራሞች የተከበበች ቦታ ነች። በቪየትናምና አሜሪካ ጦርነት ወቅት የምትመለከቷቸው ዋሻዎች ለህዝቡ የህይወት ማትረፊያ ሆነው አገልግለዋል። በአሁኑ ወቅት በሚሊዮኖች የሚቆጠሩ ቱሪስቶች የሚጎበኙት በጣም ሰላማዊና አስደናቂ ቦታ ነው። ሌላው ምን ነበር ያለኝ ልጁ ኪንግ ኮንግ ፊልም የተቀረጸበት ቦታ ነው። አስቡት። እኔ የሚመስለኝ የነበረው ድሮ ኪንግ ኮንግን ሳይ በቃ ሆሊውድ ፌክ ስቱዲዮ ሰርቶ ምናምን ነበር የሚመስለኝ የነበረው። በጣም ለማመን ይከብድ ነበር እና ቦታው ግን በጣም ሪል የሆነ ቦታ ነው። ሌላው በጣም የገረመኝ ደግሞ ጀልባውን የሚቀስፉት ሴቶች ናቸው በብዛት። በጣም ነው የሚያምረው። እዚህ መሆን በጣም ደስ ይላል። ያኔ በጦርነቱ ወቅት በቦምብ ፍንዳታና በጥይት ጩኸት ይታወቅ የነበረው ይህ ስፍራ አሁን ላይ በጀልባ ቀዘፋና በቱሪስቶች የደስታ ሳቅ ታጅቦ እጅግ ሰላማዊ ድምጽን ያስተጋባል። ልክ እንደ ደብረ ዘይት ወንጪ ውሃው አረንጓዴ ከለር አለው። አረንጓዴ ከለር ያለው ቆሻሻ ሆኖ ምናምን አይደለም። አካባቢው በአረንጓዴ ቦታ ስለተከበበ ውሃውም አብሮ ሪፍሌክት ሲያደርገው አረንጓዴ ሆነ ማለት ነው። ያው እንደምታውቁት ውሃ የያዘውን እቃ ስለሚመስል ማለት ነው። ትራንስፓረንት ስለሆነ ነው። እና ሌሎች በየመሃሉ ደግሞ ቤተ መቅደሶች አሉ። ስለ ሃይማኖታቸው ትንሽ ላውራችሁ። በአንደኝነት የአባቶች ሃይማኖትና የመንደር ሃይማኖት የሚባሉ አሏቸው። ኦልሞስት ከ70% በላይ ነው የሚለው በትክክል ባይመዘገብም የመንደር ጠባቂዎች የሚባሉ አምላኮች አሏቸው እና በጣም ብዙ ቤተ መቅደስ አለው። ሌላው ለማመን የከበደኝና እዚህ በፊት ማላቀው ብዙ ክርስቲያኖች አሉ። በየቦታው ቤተ ክርስቲያን እያየው ነበር የነበረውና ሌላው ያው ቡድሂዝም ፖፑላር ሃይማኖት ነው። የትራንጋን ጉብኝታችንን ጨርሰን ሞአ ዋሻ ሄድን። ይህ ቦታ ደግሞ በሚያማምር የሎተስ አበባ ማሳ ያማረ ኒንቢንን ከላይ ሆኖ ለመመልከት የሚያስችል ተራራ ያለበት ስፍራ ነው። ወደ ተራራው ለመውጣት ወደ 500 የሚጠጉ የድንጋይ ደረጃዎችን መውጣት ግድ ይላል። ያው እዚህ ጋር ጀማውም አለ እየወጡ ነው ወደ ላይ። እናም ቦታው ለፎቶ አንሺዎችና ለቪዲዮ በጣም ተመራጭ ነው ስለተባለ ደረጃውን እየወጣው ነው። ከሞቃታማ አየሩ ጋር ተዳምሮ ጉዞውን ፈታኝ አድርጎታል። እዛ ድረስ ነው የምንሄደው። ምን ልናገኝ እንደሆነ አሩን ነው። እንግዲህ የተወሰነውን ደርሰናል። 200 ስቴፕ ነው። አብረን እንሄዳለን። ምናልባት ያመሰለኝ ቦታው እየደረስን ነው። ተራራ እየወጡ መቅረጽ በጣም ከባድና የሚያስቸግር ነገር ነው። ኧረ በስመ አብ ረስማ ከባድ
ኦልሞስት ደርሻለሁ። ተመልከቱት እንዴት እንደሚያምር። እዚህ ደረጃ የወጣሁት ይኸውላችሁ በድሮን ቪዲዮ ለመቀረጽ ነው። ኦኬ አይ ጎት ዩ ኦኬ 3 2 1 ሌትስ ጎ ሄሎ ቪየትናም የስ ይህ ስፍራ ከተፈጥሮ ውበት ከታሪክና ባህል ጋር የተዋሃደ ሰላማዊና አስገራሚ ቱሪስት መዳረሻ ነው። ይህንን የመሰለ ቆንጆ ቀን አሳልፈናል። 8, 9 and 10. Yes, 1 million. ሰው ሚሊዮነር ሆኛለሁኝ ዛሬ በቃ ኦፊሻሊ እየፈረምኩኝ ነው። መጀመሪያ የቬትናም ብር አግኝቻለሁ ወረቀት ከረንሲያቸውን 1.5 ሚሊዮን ያውን ኦፊሻሊ ሚሊዮነር ነኝ ማለት ነው። ወደ ሃኖይ ከተማ ከተመለስን በኋላ ለሚቀጥለው ቀን የሚሆን ልብስ ስላልነበረኝ ከምሽቱ 4 ሰዓት ተኩል ቢሆንም ልብስ ለመግዛት ወደ ገበያው ሄድኩኝ። የሽርሽር ጓደኞቼ ራት ለመብላት ወደ ማክዶናልድ ሄዱ። ለሚቀጥለው ቀን የሚሆን ልብስ ከገዛው በኋላ እዚህ ሰውዬ ጋር ምግብ ገዛው። ምግቡን 50 ሺህ የሀገራቸው ገንዘብ ነው የገዛሁት። 260 ብር እንደማለት ነው። ቬትናም በስትሬት ፉድ በጣም ታዋቂ ነች። ከዛ አንድ ጓደኛ አገኘው። በጉግል ትራንስሌት እያወራን ተግባባን። ይህን የኤነርጂ መጠጥ ጋበዘኝ። እንግዳ ተቀባይ ናቸው አላልኳችሁ? ኤነርጂ መጠጥ ማለት ነው። አንደኛ አያነቃኝም፣ ሁለተኛ ደግሞ ጨጓራ ይነካል። ይሄ ኤነርጂ የሚሰጡ ማንኛውም ነገሮችን አልወድም፣ ቡናንም ጨምሮ ማለት ነው። እድሜ ስንት ነው አልኩት። እየነገረኝ አልገባኝም። 16 በጉግል ሲነግረኝ 16 ዓመቱ ነው። በቬትናም ከስራ በኋላ መዝናኛ ቦታ ወይም ጎዳና ላይ ከሰዎች ጋር ያለምንም ምክንያት እያወሩ መዋል የተለመደ ነው። በ16 ዓመቱ ሲጋራ ስለሚያጨስ ቤተሰቦች አይቆጡም ወይ ብዬ ጠየቅኩት። እንደ አበሻነቴ የማያገባኝ ነገር ላይ ዘዋልኩኝ መሰለኝ። እንደሚቆጡት ነገረኝ። ስራ እንዳለውም ነገረኝ። ምን እንደሆነ ጠየቅኩት። አንጥረኛ ነው በዚህ እድሜው። አሁን ወደ ስራ እየሄደ ነው። የሚገርሙ ሰዎች ናቸው። በዚህ ላይ ደግሞ እጅግ በጣም ደግ። ካረፍኩበት ሆቴል ከ30 ደቂቃ በላይ ስለተጓዙ ስመለስ መንገድ ጠፍቶብኝ ነበር። ከዛ ሰዎች ጠቆሙኝ። 100 ሜትር በኋላ ታገኘዋለህ ብሎ በዚህኛው ጠቆመኛል። ባለ ሞተሩ በጣም አስወደደው፣ ግን አልተግባባንም ነበር። ጃንጥላ ስላለምንብኝ እንትን ይላል። አገኘሁት። ወደ ላይ ልሸከሽከው ነበረው። ከገርም ተቃራኒው ቦታ በየቦታው የሚገርም ነገር ስለማይ ወደ ሆቴል መግባት አልፈለግኩም። አሁን ከምሽቱ 6 ሰዓት እየሆነ ነው። የተወደዳችሁ ይህንን ቪዲዮ እዚህ ድረስ ስላያችሁት በጣም ነው ማመሰግነው። ቀጣይ የቬትናም ቆይታዬንም በቅርቡ ለቀዋለሁኝ። ሰብስክራይብ እያደረጋችሁ ሳፖርት አድርጉኝ። ቬትናምና ሞሮኮ መሄድ የምትፈልጉ ትራቭል ሱልጣን በሚያዘጋጀው ጉዞ መሳተፍ ትችላላችሁ። በዚህ ስልክም ደውሉልኝ።